የእሳት ላንቃ ከፍቶ ከሚበላ አውሬ መበላት ሞት ተርፎ አዲስ ቀንን ማየት የመወለድ ያህል ነው። ወርቃማዋ ፀሐይ ከሰገነቱ ገብታ ነፍስን ሐሴት ማስደረጓ ቀጥሏል። እዚህ ጋር ከሞት ማምለጥ የብርሃን መዝሙር ሆኗል። ፋልኮን 333 ራሱን እያስተዋወቀ ነው። ለወዳጆቹ መደበቂያ ማምለጫ ምልክት፣ ለአሳዳጆች ደግሞ የሚፈልጉት ትልቅ የምስጢር ቦታ። ፋልኮን 333 ፈጣን ወፍ በክንፉ ግራና ቀኝ ከሃዲዎች አሳዳጆችና ጠላፊዎች አሉት። It is a fire. 3 shadows, 3 betrayals, 3 strikes. Guard the silence. The enemy thinks codes are cages, but I will turn cages into canvases. ሌተናል ኮማንደር ሱዚ ትባላለች። የ29 ዓመት ወጣት ናት። ዛሬ ካቸው አለቃ ኮማንደር ቢሮ ገብታ ወታደራዊ ሰላምታ ሰጠች። እርሱም የክብር ሰላምታውን በመነሳት ደገመው። ኮማንደሩ በባትሪው ጫካውን እያመላከተ በእሳት ላንቃው በጓዶቹ ፊት ቆሞ በአጋዘን 111 እና በፋልኮን ፈጣን ወፍ 333 ገለጻ ተጠምዷል። ንግግሮቹ ሁሉ ያልተፈቱ የኮድ ቁጥሮችን ይዘዋል። አጋዘንን ይጠራል፣ አንበሳም ይነሳል። አዎ ቆሞ የሚናገረው ኮማንደር ብቻውን ያወራው መሰለው። ወታደሮቹ እርስ በርሳቸው ተንሾካሾኩ። የተደበቀው ጫካ ውስጥ ያለው የጦር መሳሪያ ማምረቻ የኒዮ ወርክሾፕ የኮማንደሩ ትልቁ ኢላማው ነበር። በቁጣና በትዕቢት የሚጸልዩ ደካሞች ናቸው፣ የኛ የጦር መሽኖች ያቀልጧቸዋል አለ። ንግግሩን ሲጨርስ ፋልከን 333 መገደል ያለበት ተልእኮ መሆኑን ነገራቸው። ሌተናል ኮማንደር ሱዚ ጋዜጠኛ ሆና ራሷን ቀይራ ዳራን ለመቅረብ ተሰናድታለች። ዘ ሌጀንድ ሆቴል ካፌ መገኘቷና እንደምንም ኢላራን መተዋወቋ የአንቴሎፕ 111 ድልን ለማፋጠን ይረዳታል። የፈለገቻት አጋዘን በወጥመዷ ገባችላት። Sorry, this news all said about me a month later. My name is Susie. I'm a journalist, though sometimes the lens sees more than the truth allows. Elara, I'm a painter. My canvas is my witness, my colors are my defense. A journalist and a painter, both chasing clarity, both hiding shadows. Clearer the real story. I paint with silence. You, Elara, I saw this. Your lion saved you. It is more than news, it is history. Then let me belong. I want to see your gallery, not as a stranger, but as someone who admires your art. My gallery is not for everyone. It is for those who see beyond the roar. Ask. Not as a stranger, but as one who believes your art carries survival. Your lions. Symbols are dangerous. They invite eyes that do not belong. Then let me belong. I want to see your gallery, not as a stranger, but as someone who admires your art. Admiration is easy. Understanding is rare. Which do you seek? Both. To admire what the world sees, and to understand what only you know. And what do you think I know? That survival is not in weapons, but in the roar of lions and the silence of canvases. You speak like a poet, but poets often hide daggers in their verses. If I carry a dagger, it is only to cut away my own fear, not yours. ኢላራ ከወር በፊት በተፈጠረው በአንበሶቹ ታሪክ በዚህ ካፌ በሆነው በዚህ ጋዜጣ ተሰባ ሱዚን ለመታወቅ ተገዳለች። ወደ ጋለሪዋም ትወስዳት ወደ መኪናዋ ገቡ። ቀይዋ ቼቭሮሌት መኪና ሁለቱን ተፈላላጊ ሚስጥር አነፍናፊዎችን ይዛ ጫካውን ቆርጣ ልትከንፍ እያኮበኮበች ነው።
ቀይዋ ባቡር ትንሽ መንደሮችን ቆራርጣ እያለፈች ነው። ጫካው ንግስቲቱን በአንበሶቹ ፍቅር መልካም አቀባበል አደረገላት። አንበሶቹም ግራና ቀኝ እየሸኟት፣ አብረው እየተጫወቷት፣ እየተላፏት መኪናዋን ልዩ ውበትና ግርማ ፈጥረውባት ነበር። እየተራመዱ ጓደኞቻቸውም ጦጣዎችም በመዝለል ተቀላቅለዋል። ከርከሮም ለምን ይቅርብኝ ብሎ ዘሎ ማጫወቱን ቀጥሎ ነበር። ብቻ ሁሉም ነገር ደስ ይላል። አዎ የጫካዋ ንግስት የተባለችው ለዚህም ይመስላል። ፀሐይዋና ወርቃማው ሳር ተሽከርካሪዋን ወደ ጠፈር የምትመጥቅ ቀይዋን ቼቭሮሌት መንኮራኩር አስመስለዋታል። በወርቃማው ሳር የተጋደመው መንገድ የነፍስ ጎዳና ይመስላል። ጥቅጥቅ ባለው ጥልቅ ጥላ ውስጥ ጫካው ይተነፍሳል። ቀይዋ ባቡር ሀዲዱን ተከትላ ወደነ ኢላራ ጋለሪ እየከነፈች ነው። ከሚስጥረኛው ጋለሪ ደረሱ። Look at these amazing landscapes. The colors are so vibrant, don't you think? Yes, you are right. That vibrant energy is from my soul because I love landscapes and they contain life. What do you think of the new pieces? I tried to capture the essence of the sunset over the jungle. So gorgeous paints. 777 ምን ይሆን የመጀመሪያውን ጥርጣሬ በሱዚ ላይ ፈጠረባት። ሱዚ ጋዜጠኝነቱን የረሳች መስላለች። ወታደራዊ ስሜታዊነቷ እየመጣባት ስሜቷ እየተረባበሸ ነው። የምታየው ነገር እውነት ይሁን ውሸት ተጠራጥራለች። አንቴሎፕ ዋንን አይተዋዋለች። ስለዚህ ስሜቷ ተረብሿል። አንቴሎፕ 111ን ሚስጥሩን ኢላራ እንዳወቀችው ገብቷታል። ስለዚህ ውስጧ ልክ አልነበረም። ሌተናል ኮማንደር ሱዚ ራሷን ስታ ወደቀች። አንቴሎፕ 111 ለሁለተኛ ጊዜ ከሸፈ።